ውጪ ላይ መስጊድ ለማሰራት ገንዘብ ይሰበስባል። አንደኛው ቤት አንኳኩቶ እንደው ለአላህ ቤት ገንዘብ እየሰበሰብን ነው ገንዘብ አምጣ አሉት። እጃቸውን ዘርግቶ ነበር ነው የጠየቁት። ምራቅ ተፋባቸው እጃቸው ላይ። ሱብሃንአላህ። ይህ ከሚሰበስቡት ሰው ምን አለ? የተተፋበትን ምራቅ ደረቱ ላይ እየጠረገ ይሄ ለኔ ነው እኔ የጠየቅኩ ለአላህ ነው አለ። ሱብሃንአላህ። አስደነገጠው በአንድ ጊዜ። ምን አለ? ሙሉ ወጪውን ጨርሼ አውጥቼ በጀት መድቤ ማሰራው እኔ ነኝ። አኽላቅ ስነ ምግባር ሰዎችን መቀየር ይቻላል። ቅድም መግቢያ ላይ እንዳልኳችሁ ሰዎች በመጥፎ ስነ ምግባር ሰውን ወደ መጥፎ አመለካከት አቂዳን ብለው እምነት ሰው አንዳንዴ ሲያስጠላ ትለዋለህ። መልኩ አስጠልቶ ነው ላ መልኩ ውበት ኖሮ ሲያስጠላ ትለዋለህ። ምን ስላስጠላ? ስነ ምግባሩ እኮ ስነ ምግባሩ ሲያስጠላ የተበላሸ ስለሆነ ሲያስጠላ መልኩ ነው ላ ከመልኩ አይደለም። ስንትና ስንት ውበት ቁንጅና ኖሯቸው በመጥፎ ባህሪ ሰዎች ሚጣሏቸዋል። እዚህ ግባ ቢባል መልኩ ሳይኖረው ማሻአላህ አኽላቁ ስነ ምግባሩ ደስ ሲል ትላለህ አይደል? ስነ ምግባር አስፈላጊ ነው። በየትኛውም ቦታ ላይ በየትኛውም አጋጣሚ ስነ ምግባር ያለው ሰው ነብዩ ዘንድ በጣም የተወደደ ነው። ነገ የውመል ቂያማ ነብዩ ጎንም የሚቀመጥ ነው። ረሱል አለይሂ ሰላቱ ወሰላም እንዲህ አሉ። አን ጃቢር ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال إن من أحبكم إلي كنانت زند يبلد أني زند توداجونا وأقربكم منكم مني مجلسا كما متبو كل دمو نقدم يوم القيامة أني زند دمو يبلد كربيونا أحاسنكم أخلاقنا كنانت ما أكل سنة مقبارو يا مارنو هذا يقول فضيلة ይሁሉ ደረጃ የተነገረለትን ስነ ምግባር እኛ እንዴት ነው የምንርቀው? ጸባይ እንዴት ነው? ሐቂቃ ቤት ከናት ከአባቴ ጋር ያለኝ ግንኙነት ምን ይመስላል? ከወንድሞቼ ከእህቶቼ ጋር ያለኝ ግንኙነት ምን ይመስላል? እንደው ሌላ ቦታ እንርቅ፣ ቤታችን ውስጥ ምን ይመስላል? አንዳንድ ሰው ቤት ላይ አውሬ ይሆንና ውጪ ላይ መላእክት ይሆናል። ላ ሐታ ኢንፋቅ ላይ የሆነች ነገር ለግስ ሲባል እንዲያድርግ ሲባል ቤት ላይ ቂያማ ያቆማል። ውጪ እኮ ይደባደባል። እኔ ካልከፈልኩ ብሎ ለግብዣ ጓደኞቹ ጋር አትጋብዝ አላልኩም፣ ጋብዝ ማሻአላህ። ነገር ግን የቤቱም ሐቅ አለ። የቤቱን ሊረሳ አይገባም። ቤት ላይ ያለንን አኽላቅ ስነ ምግባራችንን ልናስተካክል ይገባል። መልካም ስነ ምግባር የኢስላም መገለጫ ነው። የነብዩ አለይሂ ሰላቱ ወሰላም መገለጫ ነው። ስነ ምግባር ያለው ሰው ነብዩ ዋስትናን ወሰዱለት። ረሱል አለይሂ ሰላቱ ወሰላም አቢ ኡማማ ባስተላለፉት ሐዲስ እንዲህ አሉ። አነ ዘኢሙን ቢበይትን ፊ ረበዲል ጀና ሊመን ተረከ አልሚራእ ወኢን ካነ ሙሂቀና። ከጀነት ዳር ላይ ያለችዋን እኔ ዋስትና ውስጥ ሆኗለሁ። ለማን? ክርክርን ጭቅጭቅን ለተወ ወኢን ካነ ሙሂቀን ሐቅ ላይ እንኳን ሆኖ ቢሆን ጂዳል ክርክር። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አላህ ኸይር ነገርን የሻለትን ሰው የኢልም በርን ይከፍትለታል። ወአግለቀ ዐንሁ ባበ ጀደል የክርክርን የጭቅጭቅን በር ይዘጋለታል። ሸር ያሰረበትን ሰው ደግሞ አላህ የኢልም በርን ይዘጋበትና የክርክር የጭቅጭቅን በር አላህ ይከፍትበታል። በሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደዚሁም ወቢበይቲን ፊ ወሰጢል ጀና ጀነት መሃል ላይ ያለች ማዕከለኛዋን ጀነት ደግሞ ዋስትና ሆኗለው ሊመን ተረከል ከዚበ ውሸትን ላቆመ ለተወ ወኢን ካነ ማዚሃን ለቀልድም ቢሆን። እኛ የቀልድ እንዋሻለና ሰው ለማሳቅ ምናምን የቀልድ ውሸት ወዮለት ተብሏል። ያ ሰዎችን ለማሳቅ ብሎ የሚዋሽ ሰው ወዮለት ተብሏል። ውሸትን ለተወልኝ ደግሞ የጀነትን መሐለኛዋን ለሱ ቃል እገባለታለሁ አሉና እንደዚሁም ወቢበይቲን
ፊ አዕላ አልጀና የጀነትን ላይ ደረጃ ከፍታውን ደግሞ ቃል ገባለታለሁ ዋስትናው ነው አለው ሊመን ሐሰነ ኹሉቁሁ ስነ ምግባሩ ላማረ አሉ ነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባሩ ላማረ አንድ ታላቅ ዓሊም በስነ ምግባር የታነጹ መይሙን ኢብኑ መህራን ተብሎ ይጠራሉ من كبائر العلماء وكان مؤدب اولاد عمر بن عبد العزيز اي መይሙን የሚባሉት የዑመር ኢብኑ አብዱል አዚዝ ልጆችን ያስተማረ አደብ ስርዓት የሚያስተምር የነበረ ከተላላቅ ዓሊሞች ነው አንድ ቀን ሰው እንግድነት ተሰብስቦ ባሉበት ሰዓት ان جاريته جاءت ذات يوم بإناء فيها مرقة حارة መረቅ አለው ይህ መረቅ ደግሞ የጋለ ነው በጣም ትኩስ ነው እንግዶች አሉ እንዴት ነው ግብዣ ምሳ አዘጋጅተ አስተናጋጁ ወጡ ምኑም ያቀርበው አይደል እቺ ጃሪያ ናት አገልጋዩ ናት ሰዎች ተሰብስበዋሉ ይሄንን ትኩስ ነገር ለቀቀችበት ሳታውቀው ትኩስ ነገር ውሃ ሲፈስብን እንዴት ነው የሚያደርግ እንኳን ትኩሱን ተወና ያው ትኩስ ሆኖ ራስ ጋር እቆጣጠራለሁ የምትለው ሻይ በጣም የጋለ ሳታስበው ስትጠጣው ከንፈርና ምላስ እንዴት ነው የሚለበልበው እጅ ላይ ደግሞ ሲሆን አስበው ስትለቅበት ፈነዘረ ልክ ፊቱ ላይ መኮዝንቱን ቁጣው ምኑን ስትመለከት فقالت جارية ሳንዲያየችውና ያ መውላየ አለቃዬ ያለችው ይሄን አላህ Subhanahu Wa Ta'ala ቃል እስታስተንትነው والكاظمين الغيظ ነዛኩ የአላህ ድንቅ ባሪያዎች እኮ ማለት ቁጭታቸውን የሚውጡ ናቸው قال لها قد فعلت እሺ ውጭ አለው አየ ቁርአንን ሚኖርም ይተገብሩ فقالت ከዛ በኋላ ያለውን ደግሞ اعمل بعد بما بعده ከሱ ያለበትም ስራበት አለችው ولا عفينا عن الناس ሰዎችንም ይቅር ይላሉ فقال قد عفوت عنك ካንቺ አውፍ ብያለሁ فقالت جارية علم ነበረች እሷ والله يحب المحسنين الله መልካም ይሰሩትን እኮ ይወዳል አለች قال መይሙን የሚባለው ይሄ አለቃዋ ምን አለ አንቺ ለአላህ ብዬ ነፃ አውጥቼሻለሁ አላት ሱብሃንአላህ በድለዋለች ለብልበዋለች አቃጥለዋለች ነገር ግን ይሄንን የቁርአንያ والكاظمين الغيظ ولا عفينا عن الناس والله يحب المحسنين ይሄን የቁርአን አንቀጽ ስታነብበት አውፍ ብዬሻለሁ ነፃ ወጥተሻል አላት ሱብሃንአላህ እኛ ጋርስ እንዴት ነው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አነስ ሲገልጻቸው ረሱልን አለይሂ ሰላቱ ወሰላም 10 አመት ኻድሚያቸዋለሁ ይላል 10 አመት ኻድማቸው አንድ ቀን ከነብዩ አለይሂ ሰላቱ ወሰላም መጥፎ ነገር ሰምቼ አላውቅም አንድ ቀን የሆነ ነገር ሳይሰራ ከቀረ ይሄን እንዳያሰራ ብሎ አያውቁም ለምን አልሰራው ብለውኛ አያውቁም 10 አመት ወንድሜ እህቶች 10 አመት እኛ ጋር አንድ ወር የተቀመጡት ቤት ውስጥ ያሉ ኻዲሞች ስንት ነገር ነው የምናዘንብባቸው የማይችሉትን ስራ ስንት ነገር እናሸክማቸዋለን እናሰራቸዋለን እየተከፈላት እንደምነው ልክ ያያ ጉልበት ይመስል ያ አላህ እኔ ሁሉም እያልኳል ግን ያለ ካለ ያስተካክል ሐቂቃ ነብዩ ጋር 10 አመት የቆየው አነስ አንድ ቀን ከአንደበታቸው መጥፎ ነገር ሲወጣ ተመልክቼ አላቅም ከዛ ነብዩ ዱዓ አደረጉለታ ነብዩን የካደመ እድሜ ይርዘም ዘርህ ይብዛ ሀብት አላህ ይለግሳል ሶስቱንም የነብዩ ዱዓ አነስ አግኝቷል ከሰሃቦች መካከል ረጅም አመት የቆየው አንዱ እሱ ነው ዘሩም የልጅ ልጆቹ ሲታይ ብዙ ነበሩ ሀብትም አላህ ለገሰ እኛ ጋስታዳ አንተ በስነ ምግባር ወላሂ ሰዎችን ወደ እስላም ማምጣት ትችላለህ ጉልበትህ እኛ ጋር እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ኢማም ቡኻሪ በዘገቡት ላይ አንዱ መጣና አንተ ያ መሐመድ አላቸው አቤት እኔ አንተን ብታገለህ ባሸንፈ ታግዬ ባሸንፈ እንዴት ነው አንተ ልትታገል ልታሸንፈኝ አዎ እሺ አሉት ከዛ ነብዩ ምን አሉት ግን እኔ ባሸንፈስ ትሰልማለህ አሉት አንተ እኔ ልታሸንፈኝ አሉት አው ባሸንፈ ነው እኮ ማለት ሰው ይሰብሰብ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም እሱ ሊያስቅባቸው
ነብዩ አነሱና አፈረጡት። አይደገም አላቸው። በሁለተኛውም ደገሙት። ሶስተኛውንም ደገሙት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ እውነትም እከሌን እንደጣልኩታል እውነትም የአላህ ነብይ ቢሆን ነው አለና አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ነብዩ ጉልበታቸው ለኢማን ተጠቀሙበት። እኔ ጉልበቴ ማላይ ነው የምጠቀመው ወንድሜ ላይ አኽላቅ ስነምግባሬ እንዴት ነው ታዲያ? ያ አረብዩ አለ አይደል መስጊድ ውስጥ መጥቶ ሽንቱን ሸና። ሰሃቦቹ ሊረብሹት ሞከሩ። ነብዩ ሰለላሁ ዐለይሂ ወሰለም ደኡሁ ተውት ይጨርሳል። ሂክማ አለው። አንደኛ ሲመቱት እዛዛ ከሮጠ ብዙ ቦታ ሊነጅስ ነው። የነጃሳው አንድ ቦታ መሆኑ ይታወቃል። ከዛ በኋላ ደግሞ አንዲት ባልዲ ነገር ውሃ አምጡና ድፉበታል። ፍቅሁንም አስተማሩ። ይሄው ነጃሳው በዚህ ይወገዳል። ከዛ ይህን ሰው ጠሩትና ይህ እኮ መስጊድ አላህን ልንገዛበት፣ ልንሰግድበት፣ ቁርአን ልንቀራበት፣ ዚክር ልናደርግበት ላይ የተገነባው እንጂ ለዛ አይነት መጥፎ ለሽንት ለምን አይደለም ማለት ሻለና ነብዩ በዚህ ስለመከሩት ውዱ አደረገና 2 ረካ ሰገደና ዱዓ አደረገ። አላህ ወይ እኔና ሙሐመድን ማረን ሌላውን ግን እንዳትምር አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን ነው ሰፊውን አጠበብኩ አሉት። አላህ ሁሉንም ቢምር ምን ሊገደው? አሁንም ግን እንትናሉ ነብዩ ሰውን ሰለላሁ ዐለይሂ ወሰለም እንደ ባህሩ ያስተናግዱት ነበር። ልክ ሙአዝ ሲያጠፋ ደግሞ አዋቂ ነውና የተቆጡበት አጋጣሚ አለ። ሚያክሰውና ማአክሰው ሲያጠፋ ነብዩ ሰውን የሚይዙበት አካይ በጣም ያጅባል። ስለዚህ እኛ እስቲ ሰውን ወደ መስጊድ ስናመጣ እንደ ምሳሌ አዛን እያለ ነው የሆነ ጫውታ እየተጫወተ ነው። አተና ዝም ብለህ እዚህ አዛን እያለ ብለህ ስትጮህበትና እንዲበለው እያልኩ አይደለም ምሳሌ ነው። ሐቢቢ አዛን ብለዋል ና ደርሳለህ ሰግደህ ትመለሳለህ። የትኛውን ነገር ነው የሚቀበለው? በየትኛው አጠራር የጠራነው ነው ሊቀበል የሚችለው? የጮህንበትን ነው ወይስ ቀስ ብለን የጠራነው? ልክ እንደዚህ ልጆች ጋር ከቤተሰብ ጋር ከሚስት ጋር ከወላጆቻችን ጋር ይህ ትዕትና የሞላበት በእዝነት ሰዎችን በዚህ መልኩ ልናናገር ይገባል። ስለዚህም ኢንሻአላህ ይሄ መልካም ስነባል የኛ እሴት ነው፣ የኛ መገለጫ ነው። በታማኝነት ስትነግድ ታማኝ ነጋዴ፣ እውነተኛ ነጋዴ መሆን አለብን ለማለት ነው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁ ተጠቃሚዎች አላህ አድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችንን አላህ ያሳምርልን። በመልካም ስነ ምግባር የተሟላ አኽላቅ ይዘን ነገ የውመል ቂያማ ትልቅ ደረጃ የምናገኝ አላህ አድርገን። ፍልስጤም ያሉትን ወንድሞቻችን አላህ ነጃ ይበላቸው። ጋዛ ላይ ያሉትን ህፃናቶችን አላህ ነጃ ይበላቸው። እነዚህ አረመኔዎች የእሳት አለንጋን እያዘነቡባቸው ነው። በላያቸው ላይ ቤታቸውን እየደረመሱ ነው፣ እያቃጠሏቸው። ያ አላህ የቅጣት አለንጋውን በእስራኤል ላይ፣ በይሁዶች ላይ፣ በአምባገነኖች ላይ አላህ ያድርገው፣ አላህ ያድርገው። አላህ Subhanahu Wa Ta'ala ወንድሞቻችን ነጃ አላህ ይበላቸው። ፍልስጤም ያሉት ወንድሞቻችን ነጃ አላህ ይበላቸው። እርዳታውን ከነሱ ጋር አላህ ያድርገው። ቤተል መቅዲስን ከነዚህ አረመኔ እጅ አላህ ነፃ አላህ ያድርገው፣ ነጃ አላህ ያድርገው። በወንድሞቻችን በታጋዮች ሙስሊም ወንድሞቻችን አላህ ያድርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين واخذل من خذل المسلمين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.